የፎርድ ሞተር ኩባንያ ታሪክ የዘመናዊ ኢንዱስትሪና የመኪና አብዮት መሰረት ነው። የኩባንያው ጉዞ ከግለሰብ ፈጠራ ተነስቶ ዓለምን እስከ መለወጥ ግዙፍ ተቋምነት ደርሷል። የኩባንያው መስራች ሄንሪ ፎርድ የመጀመሪያውን ባለ 4 ጎማ ተሽከርካሪ ሰራ። ከሁለት ያልተሳኩ የንግድ ሙከራዎች በኋላ በሰኔ 16 በ1903 ፎርድ ሞተር ኩባንያ በዲትሮይት ሚቺጋን በ12 ባለሀብቶች ድጋፍ በይፋ ተመሰረተ። ፎርድ በታሪክ ውስጥ ትልቅ ለውጥ ያመጣው በ1908 ሞዴል ቲ የተባለችዋን መኪና ለገበያ በማቅረብ ነው። መሪ ቃሉንም ለብዙሃን የሚሆን መኪና ማምረት በማለት ጀምሯል። በ1913 መገጣጠሚያ መስመርን በመፍጠር የመኪና ማምረቻ ጊዜን ከ12 ሰዓት ወደ 90 ደቂቃ ወረደው። በብዛትና በፍጥነት መመረቱ የመኪና ዋጋ እንዲቀንስ በማድረግ ተራውን ሕዝብ መኪና እንዲገዛ አስቻለ። በ1932 ፎርድ የመጀመሪያውን ዝቅተኛ ዋጋ ያለውን ባለ V8 ሞተር አስተዋወቀ። በሁለተኛው የዓለም ጦርነት ወቅት መኪና ማምረት አቁሞ ለወታደራዊ አገልግሎት የሚውሉ ቦምብ ጣይ አውሮፕላኖችና ታንኮችን ያመርት ነበር። በ1964 ፎርድ መስታንግ የተባለ ስፖርታዊ መኪና በማስተዋወቅ ወጣቱን ትውልድ ማረከ። ይህ መኪና እስካሁንም ድረስ የኩባንያው ዝነኛ ምልክት ነው። ፎርድ በሂደት ሌሎች ታዋቂ የቅንጦት መኪና ብራንዶችን በመግዛት ተስፋፍቶ ነበር። ምንም እንኳን በኋላም ላይ አንዳንዶቹን ቢሸጣቸውም ቮልቮ፣ ላንድ ሮቨር፣ ጃጓር እና አስተር ማርቲን በአንድ ወቅት በፎርድ ስር ነበሩ። በ2008 የኢኮኖሚ ቀውስ ወቅት ፎርድ ከመንግስት እርዳታ ሳይጠይቅ በራሱ ጥረት ካገገመ ጥቂት የአሜሪካ መኪና አምራቾች አንዱ ነው። በአሁኑ ወቅት ኩባንያው ሙሉ በሙሉ በኤሌክትሪክ የሚሰሩ መኪኖችን ማምረት ላይ ይገኛል። ፎርድ አሁንም ድረስ በቤተሰብ ቁጥጥር ስር ካሉ የዓለም ግዙፍ ኩባንያዎች አንዱ ነው። ፎርድ መኪናን እንደ የቅንጦት ዕቃ ብቻ ሳይሆን እንደ አስፈላጊ የትራንስፖርት መሳሪያ ለሰው ልጅ ተደራሽ ያደረገ ቀዳሚው ኩባንያ ነው። ለዛሬ ያዝንላችሁ ታሪክ ይህን ይመስል ነበር። ቻናላችንን ሰብስክራይብ፣ ላይክ እና የደወል ምልክቷን በመጫን ቤተሰብ ይሁኑ። በቀጣይ በሌላ ታሪክ እስክንገናኝ መልካም ቀን።